እኛም እኮ ብርጭቆ አንፈልግም ሰው ነው የምንፈልገው እንደ አክሮባቲስት ወይ ደግሞ እንደ ሰርከስ እንደምትሰራ ሴት ከዛ ደግሞ ያፍቅረው አይዞ በርታ በደንብ ፍቅር ይሰጠዋል በቃ እያለፍኩ እኮ ዝምባልና ፊት ማድረግ ነው የምፈልገው ማንንም እንዲያይ ኦር ደግሞ እንዲሰማል እውነትሽን ነው ቢያከል እኔ ከባንንም ይውጣ ይሄ ነገር ማለት ከቢያከል ይፋግል የሚጠብቅበት አንቀጽ ሲኖር ጭራሽ እርጥብ ጋብዘል ይሰተ ነበር የሚል አንቀጽም አለው ዱለት ነው እናትሻው ሲጀምር ልጁ አይናፋር ነው ምን እንዴት አድርጌ ነው ዘፈን የምከፍተው እያለ ተጨንቋል እንደ ብርጭቆ የሚንከባከበኝ ወንድ ነው የምፈልገው እና ለምን እዛው ቁም ሳጥን ውስጥ ተቀርቅረሽ አትቀመጪ እኛም እኮ ብርጭቆ አንፈልግም ሰው ነው የምንፈልገው እንደ አክሮባቲስት ወይ ደግሞ እንደ ሰርከስ እንደምትሰራ ሴት ዱለት ትቻለሽ ሴጣን አሳስቶኝ ነው ሴጣን እንደዚህ ሊያሳስታችሁ አይችልም ቢያሳስታችሁ ራሱ ሴጣን እንጂ ወንዱ ሴጣን እንደዚህ አይሳስታችሁ አንቺ መልአክ ነሽ አፍቅሪያት ወድጃት ነው ያገባሁት የምትሉ ወንዶች ትግሉን እንዴት በእንደዚህ በቀላሉ ትጥሉታላችሁ ትግላችን ይቅር ፍቅር ምናምን ልጅ በእንደዚህ አይነት ነገር እኮ ነው ሴቶች እኛን አጥምደው ወደ ኋላ ላይ ያስቀሩ እኛ ሊጨቁ ነው የሚፈልጉት ቆንጆ ነህ ይሄ ቪዲዮ ለዲጄ ሉና ይድረስልኝ ይሄን ቪዲዮ የሰራሁት ለዲጄ ሉና ነው አክቹሊ አንተ በጣም ጸደይ ነው አሪፍ ዘፈን እያሰማን ይመች ግን ከጀርባ ያሉት እነማን ናቸው አሁን እቺ ልጅ ማናት ይሻው ሲጀምር ልጁ አይናፋር ነው ምን እንዴት አድርጌ ነው ዘፈን የምከፍተው እያለ ተጨንቋል ከዛ እናንተ ገና ድምጽ ሲጨምር ከዚህ ወደዚህ እሪ ምንድነው ሲቀጥል ደግሞ እኔ እውነት ለመናገር ማለት ነው አንዳንዱን ዘፈን እሱ ሚክስ አድርጎት ራሱ አይመስለኝም ከጀርባ እየገፉት አሳስተውት ነው እና እኔ ተጠንቀቅ ነው የምልህ በቃ በተለይ ደግሞ ይሄ ሉና ዊዋና ፓርቲ የሚል እሱ ልጅ ሱሰኛ ነው ያስታውቃል በቃ እና ተጠንቀቅ ዲጄ ሉና አሪፍ ዘፈን ልቀቂልን ይመችሽ ሚስተር ቢን እና ሚያ ከሊፋ ዴት እያደረጉ ነው ወይ ሮን አትኪንሰን ይባላል ትክክለኛ ስሙ ሚስተር ቢን እና ሚያ ከሊፋ ዴት እያደረጉ ነው ወይ ይሄ አሁን ኢንስታግራም እና ፌስቡክ ላይ በጣም እየተወራበት ያለ ነገር ነው ባይዘው እና በመጀመሪያ እስቲ እንትን እንበልና አንድ ጊዜ የልጅነት ሂሯችንንና የአዋቂነት ሂሯችንን እንደዚህ እጅ ለእጅ በማየታችን እንደዚህ እጅ ለእጅ ተያይዘው እየተዋደዱ በማየታችን ደስ ይበላል በመጀመሪያ ምክንያቱም እናት ከሊፋን እናቃታለን እናት ከሊፋ ከልጅነታችን ጀምራ ክፉ ደግ አሳይታ ያሳደገችን ነው እንደዚህ የሷ ውለታ እንደዚህ ዝም ብለ ረጅተህ የምትወው ነገር አይደለም አይዞህ ሚስተር ቢን ደግሞ ሚስተር ቢን ነው ያው ካደገን በኋላ እና ይሄን ስታዩ ጭንቅላታችሁ ላይ የሚነሳ ጥያቄ እንዳለ አውቃለሁ ባይዘው አንድ ሶስት ጥያቄ አለ አሁን ለምሳሌ እንዴት ተገናኙ ሁለቱም ከቢቢሲ አይጠፉም ቢቢሲ ላይ ሁለቱንም ታገኙዋቸዋላችሁ ባይዘው ሁለተኛ ኮላብ ሊያረጉ ይችላሉ ወይ እኔ እንጃ ነኝ እንግዲህ ይሄን የሚጠይቅ ሰው ጨካኝ ነው በቃ ያን የ68 ዓመት እንትን እንደዚህ ተንጠልጥሎ አይሆንም አይ ሶስተኛ እውነት ነው ወይ እውነት ዴት እያደረጉ ነው ወይ ይሄ ነገር ኤአይ እንደው እና ሚያ ከሊፋ ምን አለች መሰላችሁ እኔ እኮ አንዳንድ ጊዜ ሴቶቹ ካስቁኛል ምን አለች እኔ የፍቅር ህይወቴ ፕራይቬት ማድረግ ነው የምፈልገው ማንንም እንዲያይ ኦር ደግሞ እንዲሰማ አልፈልግም እውነትሽን ነው ቢያከል እኔ ከባንንም ይውጣ ይሄ ነገር ማለት ከቢያ ከሊፋ ግን የእርዳታ ቪዲዮ ምናምን ሰርች አላውቅም ግን እንደው አሁን ኢትዮጵያውያን ወንድ ሴት ሳንል ለዚህ ልጅ እንድረስለት በቃ ለዚህ ልጅ እኔ አሁን በፍቃደኝነት ከገባ ለምንድን ነው እየተዘጋጃችሁ ምን ሊመጣ ነው ብትመጣ ኢጂፕት ናት ወይ ደግሞ ሱዳን ነው የሚመጣው ለምንድን ነው እየተዘጋጃችሁ ያላችሁት ዛሬ አሁን ኦቾሎኒ በእርጎ በእንቁላል እየበላ እየገረፈው ነበር ከዛ ኧረ በቃ ምናምን ከዛ ደግሞ ያፍቅረው አይዞ በርታ በደንብ ፍቅር ይሰጠዋል በቃ እያለፍኩ እኮ ዝምባልና
3 ቀን ዴት የወጣችሁ ሴት አልሰጥም ካለች በህግ አግባብ የመጠየቅ መብት አለን ወይ ላላችሁኝ ለእርሱ ማብራሪያ እሰጣለሁ። ሰላም ሰላም፣ ጤና ይስጥልኝ። ጠበቃ ሰይፈ ጠበቃ አይደለሁም። ዱለት ነው። በመጀመሪያ ክስ የተመሰረተባቸው ሴቶች ቋጣሪ የሚል ታፔላ ተሰጥቷቸው እሱን አድርገው እንዲንቀሳቀሱ ይገደዳሉ። ከዚህ በፊት ተመሳሳይ ክስ ተመስርቶባቸው ከነበረ የድሮ ታፔላቸውን መጠቀም ይችላሉ። ዱለት ነው። ህጉ ተከሳሾችን የሚጠብቅበት አንቀጽ ሲኖረው ጭራሽ እርጥብ ጋብዘህ ሊሰጥህ ነበር የሚል አንቀጽም አለው። ዱለት ነው።